ይሄም ያኔ ወግ ነው የኔም ወግ ነው ያኔ ወራችን ወራበታል አማን ኢትዮጵያን እኔ ኩሪ ገባሻል የማያሳፍሩ ጀግና ልጅ ወልደሻል ዳኖ የአማራ ብዙሃን መገናኛ እንኳን ወደ አዋባል ወረዳ በሰላም መጣችሁ። የአዋባል ወረዳ እንግዲህ በምስራቅ ጎጃም ዞን ከሚገኙት ወረዳዎች ውስጥ አንዱ ሲሆን በስሩ 28 የገጠር ቀበሌዎችና 3 የከተማ ቀበሌዎች ያሉት ነው። አጠቃላይ የህዝብ ብዛቱ ከ150 ሺህ ህዝብ በላይ የሚኖርበትና 28 የገጠር ቀበሌዎች 3 የከተማ ቀበሌዎች ያሉት ነው። ዋና ከተማዋም ሉማሜ ከተማ ትባላለች። ወንድም በወለድ ሴት ወለድና አይነ በከንካና የቆነች እንድኮን ዘብታ መጣለች ደመላሽ የሚኮን ደኑ ወረዳውን በምስራቅ ደጀን ወረዳ፣ በሰሜን የደባይ ጥላትክን ወረዳ፣ በደቡብ የአነደድ ወረዳ እና እንዲሁም የጎዛመን ወረዳዎች የሚያዋስኑት ሲሆን በሌላኛው አቅጣጫ ደግሞ የባሶሊመን ወረዳ ያዋስነዋል ማለት ነው። የወረዳው አጠቃላይ የምርትና ምርታማነት በተለይ ደግሞ ትርፍ አምራች የሚባል ወረዳም ጭምር መሆኑ የሚታወቅ ነው። በተለይ ጤፍ፣ ስንዴና በቆሎ በብዛት የሚመረትበት ወረዳ ነው። በረሃማ አካባቢ ላይ ሰፋፊ የእርሻ ቦታዎቹ ለሰሊጥ ምቹ የሆኑ ቦታዎች አሉት። የአማራ ብዙሃን መገናኛ ወደ አዋባል ወረዳ መጣችሁ የአርሶ አደር ፕሮግራም ለማዘጋጀት ስለመጣችሁ እጅግ በጣም እናመሰግናለን። ዳኑ የወንድም ሙታንታ የወንድም አይቆንም የወንድም ሙታንታን የወንድም አይቆንም ቢሆንም አይበጅው በልክ አሰፍቶ መታጠቅ ነው እንጂ ደኑ እንደምን ዋላችሁ? ሰላም ናችሁ? ደህና አደራችሁ ነው መሰለ የሚባለው በጣም አይደል የመጣ ነው። የተወደዳችሁ ተመልካቾች የአርሶ አደሮች ወግ መሰናዷችን ጀምሯል። የዛሬው የአርሶ አደሮች ወግ መሰናዷችን ያረፈበት ቦታ በምስራቅ ጎጃም ዞን አዋበል ወረዳ የጎደና ቀበሌ ነዋሪዎች ጋር ነው። የዛሬ እንግዶቼ ሴቶች ብቻ ናቸው። ርዕሰ ጉዳያችን ደግሞ የሚሆነው በተለይ ሀገር ችግር ላይ ስትወድቅ ካሁን በፊት በነበረው ተሞክሮ የሴቶች ሚና ምን ነበር? ዛሬስ ምን አይነት ስሜት አላቸው? ባሎቻቸው ወደ ዘመቻ ሲሄዱ ምን አይነት አስተዋጽኦ አላቸው? ድጋፋቸው በምን መልክ ነው የነበረው? የነሱስ ቆራጥነት ምን ይመስላል የሚለው እሱን እያስቃኘናችሁ ቆይታ እናደርጋለን። እኔ ነኝ እንግዳችሁ መሰል ዛሬ ምክንያቱም ቤታችሁ ነው የመጣሁት። ቤታችሁ ደግሞ በጣም ነው የሚያምረው። በት ተለቅልቋል። ስገባ የቆርቆሮ አጥር ነው የነበረው። የሚገርም ነው። እሱ እንግዲህ የኑሮ ለውጥ እንዳለ ነው የሚያሳየው። ወደ ውስጥ ስንገባ ደግሞ ያለው አኗኗር ደግሞ እንዳለ ነው። በት በየስንት ጊዜው ነው የሚለቀለቀው ቤቱ? በ3 ቀን በ4 ቀን። በ3 ቀን በ4 ቀን። ምንድነው የሚያበላሸው?
አሁን በ3 ቀን በ4 ቀን ይለቀለቃል ግን ጥንቃቄ ይደረጋል እንዳይበላሽ አይደረግም ጎልም ስላለ በቃ ሲበላሽ መለቅለቅ ነው ግን ያምራል በጣም በተለይ አሁን ደግሞ ይሄንን ሳስበው በአዲስነቱ እንደተለቀለቀ ቢሆን ውበቱን አሰብኩት በር ላይ ስገባ መግቢያችን ላይ አዲስ የተለቀለቀ ነውና ያምራል በጣም እስኪ ወደ ጉዳያችን ስናልፍ እንደው የሀገር ስሜትና የሀገር ፍቅር በእናንተ አንደበት እንዴት ነው የሚገለጸው ሀገር ማለት ምንድናት እስኪ በእናንተ አንደበት ንገሩ ሀገር ተለለ ኑሮ ይከብዳል ምን እንኳን ለማሳደግ ቀርቶ አዝመራም ለመሰብሰብ ያቀተናል ያው ሀገር እናት ናት እንዳሉት ሀገር ተተከበረልን ልጅም የምናሳድግ ኑሮም የምንቀያየር ተትንሽ ትልቅ የምንሆን በሀገር ላይ ነው ሀገራችን አሁን የመጣው ቁሳቁስ እንደው የሚመለስ ተሆነ እንኳን ወንዶ ይቀርተው እኛ ሴቶች አብረን ወተን ያው ሀገራችንን ለማስከበር ጥረት ለማድረግ ገንዘብም የሚረዳን ተሆነ ገንዘብ እየዋጣን ሀገራችን በነበር ብትሆንልን ደስተኛ ነኝ እኔ ያው ሀገር ከሌለ ሰው የለም ነው በቃ በሀገር ላይ ነው ሰው መኖር የሚችል ሀገር ሲኖር ነው እኛ መኖር ነው ያው ሰላም ከሌለ ምንም ነገር የለም ትምህርት የለም ጤና የለም ግብርና የለም ልማት የለም በሀገር ላይ ነው በቃ መኖር ያለ ስለዚህ ያው በሀገር የመጣን ችግር እንኳን ወንዶች እኛም ሄደን ራሳችን መንጓጋት እንችላለን ሀገር ቀሚስ ናት አሁንም ስንየው ሆዲያችን እየተበጠበጠን ያለ እና እንኳን ወንዶች ሴቶችም እንዳሉት የሆደም መጓጋት ነው ምንም አዝመራም ለመሰብሰብ አሁን እቅድ ያለንም አይመስለኝም በተነነ የሚል ስንየዋን በትቢ ምናምን ስንየው ምንም እና ሀገር ቀሚስ ናት ሀገርን መጓጋት ነው ይሄዱም አሉ በስልክ ያበረታታን ያለን አሁን አሉ ልጆቻችን አሉ ወንድማችን ልጆች አሉ ይሄዱ አሉ በሉ ስናየው አሁን እኮ ሰላም እየሆነ ነው እንዲህ እየሆነ ነው እያልን እንላችኋለን በሉ ጠንክሩ ይሁናችሁ እሱ ዘመድ ቅዱስ ሚካኤል ቅዱስ ገብርኤል እያልን እንምንላቸው ወደ ኋላ ለመልሳችሁና እስኪ እስካሁን ድረስ በነበራችሁ ተሞክሮ በህይወታችሁ ካያችሁት እንደዚህ አይነት ችግር ሲገጥም ወንዶች ወደ ዘመቻ ሲሄዱ የናንተ የሚስቶች ሚና ምንድነው የነበረው ምናልባት ከናንተ ቤተሰብ ውስጥ የዘመተ ሊኖር ይችላል ከናንተ የዘመተ ባይኖር እናቶቻችሁ አባቶቻችሁን ሸኝተው ሊሆን ይችላል ከተሞክሮ እስኪ ያነሳን እናወራ አንቺ እንኳን ልጅ ነሽ ገና ተሞክሮ ከነሱ ልትወስጂ ነው እናት ለልጅ ተሞክሮን የምታካፍለው እናንተ ምናልባት ከናቶቻችሁ ያገኛችሁ ተሞክሮ ሊኖር ይችላል እንዴት ነበር እስኪ እናቶች ባሎቻቸውን ወደ ሀገር ዘብነት ወደ ሀገር ጥበቃ ሲልኩ የነበራቸው መሰናዱና አሸኛኝት እንዴት ነው የነበረው ስሜታቸው እስኪ ንገሩ በፊት መላጥ በማልቀስ አልነበር ይሸኙ የነበረ ያው ይትየላጡ ያለቀሱ ይሸኛል ያው ደሞ የዘማች ሚስት ተንከባክቦ ሀገርም ታስከብሮ ይዛታል ያው እየዘመቱ የተመለሱም አሉ ዞም ይቀርዋሉ ያው ነው በዚህ ርጋት ነው እና የነበረ አሁን ግን ትንሽ ደሞ ታርፎ ትንሽ ኑሮ ለመምራት ትንሽን ትልቅ ለማድረግ ዴና ጥረት ይችን ትንሽ ቀን አይተን ነበር ልቅሶ ተሰስ ብሎ ነበር ፊት መላጥ ተሰስ ብሎ ነበር ስናመሰግን ደሞ ባሁን ወርቅ ደሞ ትንሽ ልባችን እየተሸበረ በትይ ላይ ስናየው ልብ የሚያሸብር ነው የምናየው አራ ለልጆቻችን ይሄ ሊመጣ ነው ወይ አራ እንዴው ትንሽ ትልቅ ፋይል መልሰው አከህ ያለ ነው ጦለታችንም አሁንም ቢሆን እንዴው መመለሻው ተተገኘ ገንዘብም የሚመልሰው ተሆነ ገንዘብ ሰውም የሚመልሰው ተሆነ ወንደዶ ሴት ምን እኛ ስንቅ ይያዝ ምን ከተል ሀገራችን በሰላም ሆና እንደፊቱ ተሐሳብ ተገልግለን ተኖር ነው የፊቱን ልቅሶ የፊቱን ፊት መላጥ ተቆመልን ምንም ችግር የለው ነበር አብዬ ነው ማስበው እኔም በአቅም ያረጀው አይደለም መጓጋት አይሆንልኝ ስንቅጄ ሞትኩ በመለስ ተመለስኩ በወጣ መብቴ ነው ምንም ኑሮ ብዬ አልቀመጥም ልጆች ሰላም ሚኖሩ ተማረውም ትምርቱን ጥሎ እንጎለሌ ላይ ተዳርም ማሻሽለን እናርጋለን ብለው በስራ የተዘጮችም ቤት ወተን እንግባ የሚል ሐሳብ ተመሆኑ አገር ሰላም የምትሆንበት ተተገኘ ወይም በገንዘብ ወይም ወተን ሰላም ይሆናል ተተባለ እንኳን ወንድኛ ሴቶች ወተን ሰላም የምትሆን ተተዋለ ብንወጣ ምንም ችግር የለው
ይሄን ነው ሐሳብ አድርጌ የምይዘው ባሁን እድሜ እንጂ የፊቱማ አይሰም አጎቶችም ወንድም የሚሄዱ ያልተመለሳለ አሁን ያው እየተንከባከባት መሬትም ተሰጣለች ልጅ እየመጣን በፍቃድ እያያት ሁለትም ፈጥሯል ወደ 10 አመት ይሆናል አሁን የትንሽ እዛው ነው ያለ አጎቶችም ሲዘምቱ ነው የኖሩ ያው እየተለቀሰ ሄደው ጡረታ ይሆኑ መጡ ደናቸው አንድ ወንድም ይቀር እና ያ እንደዛ መሆኑ አይመለስብን ለልጆቻችን ደግሞ እንደዛ ያለው እንዳያገኝብን ሰላም የምትሆንበትን እንዲው ብናገኝ ሰላም እናርግ ነው እስከዛሬ ድረስ ሀገራችንም የሚመጣን ፖሊስ አስከብሮ እንዲው ግርግርም እንዲስ በሱ ሞትም የለብንም የሚመጣችን ፖሊስ ሀገራችን አስከብሮ በሰላም ነው የሚወጡ እንጂ እንዲው ችግር ደርሰባት አያውቅም እስካሁን ተመልካቾች እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዷችንን ነው የዛሬው ቆይታችን በምስራቅ ጎጃም ዞን አዋበል ወረዳ የጎደና ቀበሌ ጋር ነው ካሳናኤል ሚካኤል ደግሞ ፕሮግራሙን እየመራው ከናንተ ጋር አብሬ ቆይታ አደርጋለሁ ሐሳባችን እንደቀጠለ ነው እስኪ እናታችን ወደ ኋላ ይመለሱና እስኪ ያጫውቱን በነበረው የህይወት ልምድ ተሞክሮ ከእናቱ ከአባቱ ያገኙት የህይወት ልምድ የእናቶችና የሚስቶች ሚና ምን ያክል ነው የነበረው እኔም አባቴ ዘምቷል ወደርክ ጊዜ እናታችን ፍጥሮና ቤቱን ጣራውን እንደ ሳይለብስ ነው የዛ ጊዜ እናቱ ያለች አለቀሰ ነው ተጨታተቀች እናታችንም ተገላገለች እሱም ያው ተመለሰ ቆይቶ እኛም ቆየነው ጥማጁ ሙለት 3 ነበር እየታረሰ እንዳሁኑ ግን በደርግ ጊዜ እንደዚህ አይታገዝም ነበር ብዙ ያው እኛም እየተላፈና አብረን ሲል ልጆች እንዴትም ሴቶች ቤቱን ይዘን ቆየነው እስካሁን አለ በህይወት ዘምቷል አዷል የድሮ ያለ ነው በደርግ ጊዜ ስንቱ ነው አሁን ግን ዘመቻ የሚል ሮሆት አለ ወንድ ልጅ በቤቱ ያዘዝም በሚስቱ ያዘዝም ሆታ ነበር ጤፉን ይወጣ ማን ወንድ ማን ሴት ያው የታሰረ ነበር ማለት አሁን ግን በግዳጅ በደርግ በግዳጅ ነበር ታውቂ ተመጣው ዘመቻ ያታሞች ልጅ በገንዘብ ተደልለው ሲቀሩ የዳሪ ታፍነው ሲሄዱ ሁላን ያውቃሉ ስለዚህ አሁን ግን ተማር አልማ ብላ ጠጣ ተኛ ሚያለ ባሁኑ መንግስት ማለት ያዲክ መንግስት አይነት ሰው ልጅ ሲመራ ነው ለተሰው ካመስ ወስተዚህ አልማ ስራ አምረት ተሸሻል ነው ያለው አሁን ግን ትንሽ በቃ ለሰው ልጅ ሲመራ ነው አሁን ትንሽ ሁሉ ተማለች ስለወሰደ በቃ ማን ማዘጅ ማን ታዘጅ እንደማውቀው ያው ልጅ እዚህ በተቢው የተከታተለ ያው እንደንዳዲከስ የመጣ እንደዚህ ሀገርም ያወድማል ህይወትን ይሰዋል በዚህ ግን እኔ ራሴ እንጃ ይኖራልኝ እና እንደው ትዳራለኝ ብዬ አሁን ሰዓት አባሽ ብዙ ነገሮች የሚታጠኑም አሉ ተማሪዎቻችንም ልጆች ይቀራሉ ስንቶች እየታረዱ ስንቶችን ጉርንጉር ይሆናል ልጆቻችን እየቆረጡ ሲመጡ ስናዘብ ወንድሮ ደግሞ 2013 የማጠቃለያ እንደዚህ አይነት ድንበር ጠባቂው መከላከያችን ቀረሽን እንደተኛ ማለት ነው በቃ ስለዚህ በዚህ ምን ወልጀለው ያላል ነው ተቋማለ ማለት እኮ ይሄ በሰላም ነው በጊዜ ነው በቃ ስለዚህ ነው እንዳቅሜ በገንዘብ ወደ ኋላ ማለት አግዛት ያለኝም በቃ ተነሱ ተባለና መሰለ መንግስት ላይ ጎኑ ህብረተሰብ በግራ ጎን ሆኖ ማግዝ ነው መንግስቱን ማግዝ ነው አይዟችሁ ማለት ማግዝ በቃ መንግስት ብቻ የሚጠብቀው ሀገር ህብረተሰብ ጭምር ማግዝ ያለበት ስራውን በጎን እየሰራ ደሞና መከላከያችን ውሃ እንዳይጠሩ እንዳይበርዱ እንዳይረባው ማቀበል ያለበት ማለት ነው ስለዚህ እየሰራ ማቀበል ስለዚህ ተኝቶ መነሳት በልቶ መግዛት በቀል ላይ ነው አዎ በሰላም ነው የሰላም ወዲያ እንሰጣለን
ሶስት ምን ይላሉ? እስኪ ወደ ኋላ ለመልሶ እስኪ ተሞክሮ ካሉት የዘው የሳቸው ሐሳብ ነው የኔም ደሞ እንደነሱ ትንሽ በሰላላልኩም ባሁኑ ሰዓት ግን ብጥብጥ ነው የብየኔ ወዲያኛው የለውም እስኪ ሲወራ ሰምተው ከሆነ እኔ ነተኛ ሲዘምቱ ነበር ያለ እዚህ ባለቤት ቅርብ ወዲው የመጡትን ቅርብ ማታም ታሎ ፈርቶ መመለስ እንደምታይ ታሱ ጋር ሄዶች እንዴታ እንወደደው ካሳውን ይቀርቡ አብሮ ሄዱቻሉ አሁን ሳይመረጥ አስገድር ተብሎ የኔ ባለቤት ጓደኞችን አስገድጄ እኔ አልመለስም ብሎ ገባ መቼ ነው ደርግ ሊፈርስ ሲል ሊሄር ሲል ኢህአዴግ ሊመጣ አሁን እንዲህ አመት ድሜ እንደቆየ ነው ኢህአዴግ ወይ ጋር የተመለሰ አብሮ ሄዱት አላስገድዳቸውም ያሉት ሞተው ነው የቀሩ መቼም ትንሽ ይሄ እዚህ ደርሶ አይደለም ስላት ነው እሷ አሁን እዛ ጊዜ ሄደ ተመለሰ በብሪካ ቡድሜ ማለት ነው እና ነበርሽ አይደል ተጋርጉዘኝ ነው ድርስር ጉዘኛ ሄደ ያች ብሪካው ምላት ተወልዳ ክርስትና ሳትነሳ መጣና ቆማ አስነሳት እነዛ አላስገድዳቸውም እነሱን አስገብቻል መለስም ያላቸው ይደለው ካሳውን ይባል ነበር አንዱ ጓደኛው ቀረ እና ደርሰሽበት ነበር ማለት ፈልጌ ነው እና እስካሁን አለ እሱ ይሄው እንግዲህ ተዛዋዲ መጥቶም ማት ልጅ ገበር ያድርሰናል አድርሰናል እነዛ ያላለላቸው ቀሩ ያው እድሜያቸው ቀሩ አይ ምናልባት እስኪ ከተሞክሮ የርሶ ተሞክሮ ባይሆን የእናት ያባት ልምድ ይኖራልና ሲወራ ይሰሙት አይዞህ ሄዶ ሀገር አቀኑ ነው የሚባል የነበረ የሆነ ባቀኑት ሀገር እኛም አድገናል እኛም ወልደናል ተቀምጠናል ግን ያሁኑ እንጃ እንደሆነ እንደ ድሮ አይመስለኝም ያሁኑ እኮ በደግ እያለ ነው የሳሌ ድሮ አጥፊኔ እንጃ አሁን ስናየው እኔ እንጃ አሁንም ማኑ ተመልመሉ ነው ተሰብሰቡ አደን የለ ድሮና ማነው ሴትና ወንዶን መሰለይቶ ነው የለም እኮ አሁኑ ኑሮን ተለይቷል ሴትና ወንዶን አይለይም ኑሮን ተለይቷል እንዴት ማለት ሴትና ወንዶ አይለይም ማለት አዛዥ ነው ዲሞክራሲ ነው ተከብሮለታል ግዳጅ ናት የለም ወንድና ሴት አብሮ ነው ሲቁጭ ነው የወደደ ነው ያወደደ አይደለም ሮግን እየተገደሉ እየጠፉ እያደሩ ቦታው አራሁን በደርግ ማለት ነው ይሄ በደርግ ጊዜ ነው ግን ሳይመልስበት በዛው ራስ ይያዝ ማይስመኝ ያየሩ በጉርጓድ ተከቶ ማለት ነው ያ በኩንታል በጣም እዛ ተደርድሮ ወርቁ ከባር ጋር መጡ እንደዚህ ሲመጡ አያዲኑ እኮ እንዲያርገው ነው ያሰራት እሳ ደሞ ይደርግ አይመልሰው ያ እንዳይመጣብናል እንዋጋ ምን ይሉላል ያላት እኮ ሆኗል ማለት ነው ለብቻ ታክቸ ራቁት የነገርኩ ነው ያሉት እንጭርዝራጅ ባሪ ያለ ተባርዳር ማለት ነው ስለዚህ የባህቅ የሆተው ጊዜ የሆተው እንዳይመልሰው ሆተው የሚያዝዝ ዳይተራሩት ሰዓት ወታደር በሚጣልበት ማለዱ በማለት የሚያዝዝ የግድ ማለት ነው የግድ ነው ነበር አሁን ቀለብ ለመከላከያ ለወታደሩ ለመስፈር ተገዶ ነው የሚሰጠው ይሄ በደርግ ጊዜ ነው እኔም አሰብኩት ወታደር ተመርቶ ጣፍቻ አይደል ያለው እንደዚህ ተከምብሎ ወደገኛ በመስከረም መደፍታ ተመውጣቷ ጥንስስ ተቀዳላቸው የገቦች ወታደር ግማሻችን ጉብልነን እጣው ግር ተባል ተዛግብተው በጋኑ ላይ ነው አርጉበት ብለው በጥብጣው ጣጥተው ወጥተዋል ይሄ ደርግ የመጣ ጊዜ ይሄ ድልድዩ ይፍረስ የተባለ ጊዜ ነው እንዲያደረጉ እና ደግሞ የቀደሙ ኢህአዴግ ሊመጣ ሲል ነው እንደዛ ይሆን በደርግ ጊዜ ተገዶ ነው የሚወጣ የነበረው ምክንያቱም ደርግ የሚበጅ ስላልሆነ ማንንም መዝመት አይፈልግም ነገር ግን ከውጭ ጠላት ሲመጣ ያገርን ደህንነት የሚያናጋ ለሌሎች ጠላቶች የሚያጋልጥ አይነት ስጋት ሲመጣስ ደግሞ እንዴት ነው ቆራጥነታችሁን በምንድን ነው የምትገልጹት ሚሊሻ ነው ባለቤትሽ እሺ እስኪ ስላንቺ ንገሪኝ ምን አሁን ባለቤትሽ ዝመት ይባል ምንድን ነው የምታስቢው አይኔ ቦኔ ለምሰድ አብሬ መሄድ ይችላል አገር ሲጎረረ አገር ተለለኩኛም የለንም ማለት ይችላል አማራ እየታረደ ህፃናት እየታረዱ ሴቶች እየታረዱ እንዴት ይሄ ኑሮም አይደለም እኮ በጣም ለራሴ በጣም ከብዶኝ በጣም እኛም መሄድ እንችላለን አይደለም ባለቤትሽ ማለት ነው አዎ እሱም ልሄድ ይያለ ነው ራሱ ደግሞ እኛም ብንጠራና ብንሄድ ይያለ ነው ራሱ
አስካውን ሂድ ቢባል እንዴት አድርገሽ ነው የምትሸኙ? እስኪ ንገር። አይኔ ሂድ ቢባል ያው ቆሎን ቆልቼ ደቦን ጋግሬ ቡኒያን ጠልያን ብዬ ሆ ብዬ ነው የምሸኘው። ቻሪ መልስ ሳሪ መልስ ለአገር ሀገር መኖር ስለሌለ በሰላም ነው የምሸኘው። መርቃ ማለት ነው። ሀገር ግድ ነች። ሀገር ከሌለች ልጅ አያድግም፣ ሀብት አይበረክትም፣ ንብረት መግባት የሚጨንቃል ሀገር ተለለች። ሰላም ነው የሚሆነው። ትልቁ ነገር ሰላም ነው። ሰላም ነው። የተወደዳችሁ ተመልካቾች የተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የዛሬው ቆይታችን በምስራቅ ጎጃም ዞን አዋበል ወረዳ የጎደና ቀበሌ ጋር ነው። ርዕሰ ጉዳያችን ደግሞ በሀገር ችግር ስትሆን ከሀገር ችግር ላይ ስትሆን ባሎች ወደ ዘመቻ ሲሄዱ የሚስቶች ሚና ምንድነው የሚል ነው ርዕሰ ጉዳያችንና እስኪ የጀግና ሚስት መባል ስሜቱ ምንድነው? እስኪ ንገሩን። የጀግና ሚስት መባል ምን አይነት ስሜት አለው? እስኪ ለእናታችን ከርሶ ጀምር። ከዲቷ ጋር ሀገር ሰላም ይሁን፣ ልጅና ሳድግ አዝመራም ሁሉ የሚሰበሰብ በሰላም ነው ከርቷ ጋር ያለች ናት የጀግና ሚስት የምትባል። የጀግና ሚስት የምትባል እኔም መከተላለሁ፣ ሰንቀማ አቀበላለሁ ማለት ነው። እቺ የጀግና ሚስት ናት። እሺ እርሶስ እንደ የጀግና ሚስት መባል ምንድነው ስሜቱ? ያኮራ ያንቀባረረ እንግዲህ መሄድ ብቻ ሳይሆን የጀግና ሚስት ማለት ሰርቶ አገርን ጠብቆ ኑሮን አሸሽሎ አለጥደሽም ሳይሆን ምንም ሳይሆን ልጅ አሳድጎ ያው ኑሮን አሸሽሎና አገር እንደዚህ ያለ ችግር ሲደርስበት እኔ ያለው በስንቅም ሆነ በምን ያው እኔ አንድኛ ሆኜ በመሄድም ቢሆን እነሳለሁ። አገሬ መጎረሯን አልወድም፣ አገሬ ማስከበር ወዳለሁ። በገንዘብ ቢሆን የምትመለስ ተሆነ እመልሳታለሁ ብሎ የሚነሳ ወንድ በአገሩ ላይ ታለ ጀግና ሚስት ትባላለች። እሷም በገንዘብ የሚመለስ ተሆነ ዘምተም የሚመለስ ተሆነ በቃ ስንቅና ቀብላለን እንዳይጎረር አገራችን ጠብቆ አገራችን የምትል ሴት ታለች። ያው እንደዚህ ነው ጀግንነት የሚባለው። በዳሪም ጀግንነት በቤቱም ፍሬ ሆኖ ጀግንነት ተብሎ ሚስትም ተኮራለች፣ ወንድም ይኮራል። ሄኖ አካላችን። ስለዚህ በሰላም ወቅት ቤት ውስጥ ያለውን ጓዳውን መሙላት መቻል፣ አዝመራውን መንከባከብ፣ እርሻውን መንከባከብ መቻል ይሄም የጀግንነት መገለጫ ነው። አገር ችግር ላይ ስትወድቅ ደግሞ ታለ ውጊ ይወጣል፣ ገንዘብ ይረዳል። ይሄ ጀግንነት ማስረጃው ይሄ ነው። ክብሯስ በምንድን ነው የሚገለጸው? በማህበረሰቡ ዘንድ የጀግና ሚስት እንዴት ነው የምትከበረው? በማህበረሰቡ ተወንዶች እኩል ከሴቶች ተለየች። ተወንድ እኩል ነው። የዘማች ሚስት ናት እየተባለች እንክብካቤ ህብረተሰቡ ያደርግላታል፣ ይደግፋታል፣ በስራም ሆነ በማም ያግዛታል። በቃ የዘማች ልጆች ናቸው፣ የዘማች ሚስት ናት እየተባለች በቃ ጥበቃ ይደረግላታል፣ ህብረተሰቡ ይመቻታል ማለት ነው። እንክብካቤ በእኛ አካባቢ እንደዛ ነው። ጀግና የሚያደርጋት የራሷ ሀሳብ የራሷ አስተሳሰብ ነው። ከዛም በተረፈ ደግሞ ህብረተሰቡ ያግዛታል፣ ልጆቿን ይንከባከባሉ። ልጆቿን ቀጣ አስተምራ ዘክራ መክራ ጦለት እያደረገ ለባለቤቷ ቤቷን በዲሞክራሲ ተመራችው ሰው ያው ያቅፋታል። ራሷ ተተጀጃለችን ህብረተሰብ ያቅፋታል፣ ይነቃታል። የጀግና ሚስት አትባልም። እሱ ማመጃጃል ማለት እስኪ መጀጀር በከዝመቷ አላቀርነ ዝምላ ትዳሯን ማትበላ ልጆቿ ሰካራም ትዳሯ ያሊ ሌባ ተሆኑ ጅልናት። ስለዚህ ልጅ አስተዳደሩ ወሳኝ ነው ማለት ነው። አይከብድም ግን ልጅን ብቻ ማሳደግ? የጅል ሐሳብ ተለላት አይከብድም። ጅል ሐሳብ ያላት ብቻ ነው ልጅን ለማሳደግ የሚከብዳት እንጂ መንግስትም ይረዳታል። ለዘማች ሚስት ሆነ መንግስትም ይንከባከባታል። ታሊኮ ያሉት ፖሊስም ይረዷታል፣ ችግር እንዳይደርስባት አይዞሽ ይሏታል። እሷም ደግሞ እነሱን ተከትላ ጀግንነቷን ይዛ በጅል ቦታ ሳትታይ ታለች ምንም ባልታለው በላይ ሆና ትኖራለች። ምንም እንትን አትልም፣ አይቀንስባትም። ያው ሐሳብ የጅል ሆኖ ቤቴን ዘግቼ ዝም እየወላ ታልኩ ልጅ ማደግ የለም እኔ መቀየር የለም። እቺ ጅሊት ተብዬ
ይሄ ነው መገፋት ይኖራል በማህበረሰቡ ያ ነው በቃ እንደዚህ ነው። እስኪ የሚገጠምላት ግጥም አለ ይሄ ጀግና ሚስት የምትወደሰው እስኪ ከመወደሷ ውስጥ እስኪ የሚገጠምላት ነው እንገር ውስጥስ የለውም ዘፈን ውስጥስ የለውም ደንቆሮ ለምላስ ማጮህ ነው እንዲያ ወደዛ ግድም ይኖራል እንዲያ ወደዚህ እንዲያ ወደዛ አለ ዋ እንዴት ነው እንዲያ እስኪ ማማስን እንደስኪ አራቴ እንዴት ይገለገጥ አወድሶ እሱን ለወድሶ እሺ ይቻላል ነው እኔም እኮ አልኩ ሱሪ ባታሰፋ ሱሩ ባይደርሳት እኔ ፍቱ መዝገብ የሴት ወድ ናት የጋገረች እንደዋስ መስላ ሞራ የፈተለች እንደዋስ መስላ ጨራ ማን ይወዳደራ ዲፍቱ ታንቺ ጋራ ይሄ ነው አሁን ግን ጉዳይ ነበረችብኝ ልትራፍድብኝ ነው እኔ ያለው እየጨረስን ነው ችግር የለም እስኪ በፋንታው ደግሞ ያወድሳቸው እና ደስ ያወድሱ ሊሄዱ ነው እንግዲህ የተቀመጥንበት ነው እስኪ ያወድሱ ደግሞ ሰጥና እቴዋየሉ ነው ያወድሶች ወራ እና ነው እኮ ውድኔ ሲጓየሉ ቀብጠሬ ያው ምንድነው ያንቺ ጀግንነትስ ምሽሽ ጀግንነትሽ ነው ሁለት ወሩ ምድሮን አንዳንዳችን መጃዛው ደደንቆሮነታችን ነው ሰማ ይችላል ግጥም ረጎም ላለ እነ ወጡንም ስሰራ እነ ወጡንም ስሰራ እነ ሽታው የሚያበላ እንጀራ ስትጋግር ራስ መስላ ሞራ እነ ማን ይወዳደራ እነ ክሽንታ አንቺ ጋራ። የተወደዳችሁ ተመልካቾች እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዷችንን ነው። ትኩረታችን ደግሞ የሴቶች ሚና በዘመቻ ወቅት ምንድነው በተለይ የሚስቶች ሚና ምንድነው የሚል ነው። በምስራቅ ጎጃም ዞን አዋበል ወረዳ የጎደና ቀበሌ ጋር ነው ያለ ነው። ካሳሁን ኃይለ ሚካኤል ፕሮግራሙን እየመራው ከናንተ ጋር አለው። እስኪ አንድ ሴት ባሏ ዘመቻ ሲሄድ አይቻልም ብትል በማህበረሰቡ ዘንድ ምን አይነት አቀባበል ነው የሚኖራት? አገር ሲቀር እንዴት አትዝመት የምትለው አላገር ምንድን ስርፋ አገኛለሁ ብላ ኑሮ ልትመራ ነው የሚል ሐሳብ ይሰማል ሴትም ወንድም። ያው ይቺ በቃ አስተሳሰቧ ዝም ብላ ችግር ያለባት ናት ማለት ነው። በአገር ላይ ስለሆነ የምንኖር አገር ተለለ ምን መኖር አለ ዝም የማታውቅ ሰነፍ ሴት በቃ ግንዛቤ የሌላት ስለዛ የምትቆጣ አፍዘምት ምትል እንዲያው ትቆጣራት በቃ ምን እንዲያው ትቆጣራት በቃ ሰውየው እዚህ ይዛ እሷ ሴት ለሴት እዚህ ምን ይሰራል ሴት እኮ ያለው ሱሪ ያለው ሱሪ ነው ታከታዚ ትጫጫ እንጂ ምን ትጫጫለች እንዴም ጣለጣለ ያርጉን ሴቶች ናቸው ጦር ግንባር አሁን ምን ያያቸው ፈሪናት ነው ባሏን ስታስቀረው እንዴት ነው እኮ የተራስ ጥያቄና መልስ አይ እሳቸው ደግሞ እያሉ ያሉት ሴትም ጀግና ነው ሴት ትንጫጫ ቢሉ ነው ሁሉም አይንጫጫም ጀግና እንደ መልካችን መቼም ሐሳባችን ነው እንደ መልካችን ነው ሐሳባችን የሰፈር ወሬ የስብስብ አይምጡ እንግዲህ ሐሳባችን ሞልቷል አልዘምትም ቢልስ ባሏ ምን ትለዋለች? እንደው ለምሳሌ እስኪ እንደው የርሶ ባል አልዘምትም ቢል እንደው ምንድነው ስሜቱ? ምሳሌ ነው ያነሳሁት። ስሜቱ ምንድነው? አረን ያልሄድን ብሎ ፈርቶ ቢቀር የት እንኖር አገር ተቀረጨት እንኖራለን። ታገር ውጭ ሆነ ጓደኞቼ እዚህ ዘምቱ እናታል እኔ እንደ ጓደኞቼ ዘምታለሁ ታላልክ እንደ ጓደኞቼ አገር ተዋግቼ መልሳለሁ ታላልክ ያው ስንቅም አቀበልኩ ምንም አልኩ እኔ እከተላለሁ ነው አለ የዚህ ሐሳብ አለ በጭንቅላቴ ላይ እሺ ይቀጥሉ ድሉ ልስተው ፈራዛብዝብ ይወደ እሱ ምን ላደርገው አላገር ወጣቶች ልጆቻችን ስንገላቱ ትምህርት ተለለ ልማት ተለለ ግብርና ተለለ መኩራዲያሪ ምርት
ምርጥ ተላለ ለማተላለ እሱ እዚያም ልጅ ተዘብስቦ ምን ላድርገው እሱን ግን ጮላ አይደለም ማርም ያለ ቢወጥ ተንደብረተሰው እንደወንዱ ዛፍ ስፒው አይደለም እንዴ ደግሞ እሱ ነው ማቀርጠው ልጅ ያሳድግ ብሎ አዎ ቤቱን ማጀቱን ጠብቅ ቶቶችን እንትን እየጠራረ ቤቱን እየለቀለቀ ቆየ ነው ሐሳብ አይባልም ይሄ ወንድ አይባልም የጀግና ሚስት ደግሞ ሲወጣ ሱቁን ምን ተሰላልኝ ተሰላ ልጆቹን ሸከርጋ ትዳሩን ሸከርጋ ጠላት እንደገባ ተከላክላ ጀግና ሆነ መኖር መቆየት እየጠያየቀ ይመስልክ አለበት ጥሩ ሆነ መኖር አለበት ልጆቹ ሷሪ ከካይ ጋር የምታውቅስ ታላወቀ ደግሞ ራሱ ወጣ ሰው ሰነፍ ሴት የምትሰደብበት ግጥም ይኖር ይሆን በማህበረሰቡ የልባ ምንም ማውቅ ሰነፍ አላውቅ የቱንም ማውቅ ሰነፍ ምን ስዘሩላ ምን አይዘፈንባታል ሰነፍ ታንዱ ቤት ነገሯን ታንዱ ቤት ስትሉላ ስንፈቷን ይዛ አግኝታ ጎረቤቷ ስትበላ ያችን ስታቆሽሽ ነው የምትገኝ ምን ግጥም ይወጣላታል ሰነፍ ለብርቱ የሚወጣ ግጥም ለብርቱ ለጠንካራ ነው እንጂ ሰነፍ ደግሞ ምን እንደዚህ እንደ ጠርገን እንደምንጥለው መጣችች ዟሪ አንድ ስባልተድ ነው እኮ ስሟም በሰፈር የሚያለው ዟሪስ ግጥም አይደል ይወየል አንኮና እንደዚህ እንደቆሻሻው ጠርገን ንፋስ ነው የሚወስደው እንዲያብንላትን ይሄ በግጥም ገብቶ ተለጥፋት አንዱ ደግሞ ተረት ወጥቶ ግጥም ደግሞ ትህር ተቀርጣ ሰነፍ ዛ እንደቅልቃት እንጂ የሰነፍ ወንድ እንዲያውቃል እስቲ ወንዱም በይዋ ተዛ ተከትሎ የሴቱ ይመጣል እስቲ ወንዱም በይ ተይውስቲ የወንዱም በይ ሲነግዷት ነግድ ሲያርሷት ትረስና ሰው ብሎብኛል በል ተኝተዋልና ልክ ነው የሴቲትም ይሄው ነው እንደው ምናልባት ሰነፍ ሴት እንደው ባሏ ዘመቻ ይሄድም አልሄድም ብሎ ቢቀር ወይሳም ደግሞ ዘመቻ ትሄድም ብላ ብታስቀረው እንደው ውሃ ታስቀዳታላችሁ ምን እናስቀዳታለን ደግሞ የጀግና ወንድ ጀግና እንዴት ነው አይገጥመውም እንደዛ እንዴት ነው የምታደርገው የሰነፊት ሴት ልባም ያጋጥማል ባሏን ይዛ እዚያ አስቀርታ ታሰርን ይዛ ማሻር ነው አስተሳሰባቸው ሁሎችም ዘው ንቁ ሲሆኑ በሾርኒ ማዞር ነው እስኪ ለምሳሌ ምን አይነት ተጽዕኖ ይኖራል ገለሉማ ምን የው የታጠቀ ተሆነ እንደዚሁ ደግሞ እንትን ያለ ተሆነ ራ የዛ አሁንኛ የምንለው የታጠቆችን አሉ አይደል ጥቅም ብለው በጥቅም ነው የሚሮጡ እንጂ እንዴት ሀገር ስትጎረረ ህዲያት ለውም ወይ ምንድነው ያስቀራችሁ ብለን ለምን ቢሄድ ምንድነው ብለን ለምን ሀገር ሲያዳሽቃት አንዱ ሲል ባልሽ ያን ተሸክሞ ኖረ የቁርጢት ለታ አውልቋት ሮጠ እንላታለን የስሜት አለ ያው የማይቆጠበው ምላሳችን በያገየና አስቆጠር ይሄ አይነት ስሊ ይከተላል አይቀርላት ረጎምላለ ምሽትን ዘንድሮ እኔ አግብቻታለሁ ወማልዶ መነሳትን የቀድማታለሁ በሮችን ጠምጄ እናን በስተቃር ሳለሁ ወቅንጃቡ ክዶብኝ ልቀልብ መጣ ትድበራበራለች ግብርኳ ልትወጣ ሴቶች ተሰብሰቡ ጉዷን ይልኝ ሸንት ያዝና ዛሬው ትውጣልኝ አረጎምላለ የተወደዳችሁ ተመልካቾች የተከታተላችሁት ያለው የአርሶ አደሮች ወግ መሰናዷችን ነው። የአርሶ አደሮች ወግ መሰናዷችን በምስራቅ ጎጃም ዞን አውብል ወረዳ የጎደና ቀበሌ ጋር ነው ትኩረቱን ያደረገው። ካሳሁን ኃይለ ሚካኤል ፕሮግራሙን እየመራሁ እስካሁን ድረስ ከናንተ ጋር አለሁ። ከእንግዶች ጋር የነበረ ቆይታ ደግሞ በሀገር ችግር ላይ ስትወድቅ በዘመቻው ወቅት የሴቶች ሚና እና ተነሳሽነት ምን ያክል ነው የሚለውን ማስቃኘት ነው የነበረው። ቀጣዩ ፕሮግራማችን የሚሆነው ቀጣዩ ሂደት የውድድር ሂደት ነው። ምናልባት አንዲት ሴት ባሏ ዘመቻ ቢሄድ እርሻ ማረስ ግድ ይላታል። ስለዚህ ሞፈር መፍታት መግጠም ምን ያክል ይችላሉ፣ የትኞቹ ቡድን ጠንካራ ነው የሚለውን ለመፈተሽ እንሞክራለን። አንድ እንግዳ ግን እናሰናብታለን። እስከ ውድድሩ ድረስ የመቆየት ስለማይችሉ በጣም ስለሚቸኩሉ የማዘንጊያ
መመሰል ባለ እርጅና ፈራሽ ፈራለሁ ወይዘሮ ስንዴን እናሰናብታለን። ሶስቱ እንግዶቼ ግን የውድድሩ አካል ነው የሚሆነው። ወደ ውድድሩ እናልፋለን። ተመልካቾች አሁን ወደ ውድድር ቦታ መተናል። ተወዳዳሪዎቻችን የሚሆነው ወይዘሮ ይፍቱ መዝገብና ወይዘሮ አየሉ ተወዳዳሪዎች ናቸው። ወይዘሮ አበቡ ደግሞ ዳኛ ይሆናሉ። የክብር ወንበር ተያዙ። አረፍ ይከሱ ጋርና ቀደም ብዬ እንዳስተዋወቅኳችሁ ሞፈር መፍታትና መግጠም የውድድሩ አይነት ነው የሚሆነው። ወደ ውድድሩ እንለፍ። አቢያ የሆነ ብለው ነው አችን ጥሩ ነው ደለጨን ያስገብቻ እመቤቴ ማሽናች ነበርንበት እሱስ ያዡ ነግሬሻለሁ። ያዡ ይከራ ምን አይነት ነው? አይ በቃው ተረግቷል። በሬው አልስም ብሎ ነው እንጂ በቃው አንቺ ታዚህ በሬ ያው ሞፈርና ድግር ፋርጌ ለማጥን ነው። እንትንስ እንደው ይረዲ መለኪያችንም እኮ ደወልኩት መሰለኝ። እንደው ምን ቀጥ ነው ምን አይነቱን መለኪያ ነው ያወጣችሁት እንዴ? ጉሊ የቶሎ እንደሚታረስበት የለበቅኩት መሰለኝ እያለ እንግዲህ እዛው ታቃችሁ ሁኔታ ነው። እንግዲህ እኔ መሰለኝን ቃጣቃጣውን ላሳያችሁ። እቃው ያው ትክክል ስላልሆነ ምን ጎልደክ ነው እቃው? ያው ጠማማ ነገር ነው። እዚህ ነበር ማረገው ሰሊያ አሳሳት ኮንሰል ለምዲ የመሳጂው እንጂ የእውነት ይጎመስ ነው
ተመልካቾች ውድድሩን አጠናቀናል። አሁን የዳኝነት ሰዓት ላይ ነው ያለነው። ወይዘሮ አበበች የዳኝነቱን ውጤት ይነግሩናል። ወደ ውጤቱ እንሂድ። የቴጎይፍቱ አረጋግጡን ይሄንን የቴጎይፍቱ አረጋግጥ ይሄ በጣም ጠብቆ ነበር፣ ጥሩ ነበር። ግን ይሄ ማረሻው ተጣሟል፣ አያርፍ ስህተት አለበት፣ አልተስተካከለም። ይህ ደግሞ እዚህ ላይ አልጠበቀም። አስተካከሏ ደህና ነበረ፣ ግን እዚህ ላይ እንደዚህ በጣም በዚህ እንዲህ አርጋ ማለት ነው እንዲህ አርጋ አልጠበቀም። ያው ተሎ ይወልቃል፣ አይሰራም ስራ እርሻል ሰርቶ ማሳየኝ። እሺ ውጤት ንገሪኝ። ማን አሸነፈማ? ባለ በትክክል እንትን የተባለው አሸነፈ። ይሄ ዋየሉ አሸንፏል። ይሄ ቢጠብቅ ያርስ ነበር፣ ያኛው ቢጠብቅም አያርስም። እንደዚህ የጎድን እንትላዲ ተመልካቾች መሰናዷችን ይህንን ይመስል ነበር። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ሌላ አካባቢ ጋር ተመልሰን እንገናኛለን። እንግዶቼን አመስግኑልኝ፣ እኔ አመስግኛለሁ። እስከ ሳምንት፣ መልካም ሳምንት።